የፍቅር ግንኙነቶችንም በእረኞች ባሎች አድርገው ያስባል። ተናስተልኛ አባቴ ተናስ ማን አንተ ደየከው የጠፍተ ከርመ መጣ ባከዛህ አለ እንዴ ባገሩ አይከበባ ምን ነው አባት እንኳን እንደው አይጠየቅም ለኛ ልጅ እንደው አንድ ቀን እንኳን ብቅ ብላ አትጠይቀኝ በዛው ልብ ብለህ ትጠፋለህ እስቲ ተቀመጥ ለማንኛውም አንተ አይከበባ ምትገርም ሰው ነህ እንደው ለሞኑ አለ እንዴ እኔ ልጅ እንደው እስቲ ባገሩስ አለ እስቲ ንገረኝ ኧረ አለው አባቴ አልጠፋሁም እንደው ትንሽ ስራ ብጤ በዛብኝና ለዛ ብዬ ነው እንጂ የጠፋሁት አለው አልጠፋሁም ስራ አገኘ ማለት ነው ወሽኝ ወሽ አንደስ ያለ ወሽ ታዲያ ምን ነው መተ እንኳን ስራ አገኘው ብለህ አትነግረኝም እንዴ በዛው ልም ብለህ ትጠፋለህ እንዴ ያንተ ደስታ የኔ ደስታ አይደለም እንዴ ምን ነው ይልህ በፊትስ ቢሆን ስራ አለኝ አይደለም እንዴ አባቴ ምን ስራ ፈታው ስራ አለ ሲሉኝ የቱ በፊት ምሰራው ነው አይ አሁን የምትለኝ አንተ ይሄ ሰው ሰብስበህ የምታስቀው አዎ ይሄ ኮሜዲ ነው ምን አልከ ኮሜዲ አዎ ስራው ኮሜዲ ነው የሚባለው ሙያተኛው ደግሞ ያው ኮሜዲያን ነው የሚባለው እንደኔ አይነቱ ሙያተኛ ኮሜዲያን ተብሎ ነው የሚጠራው እና አሁን እሱም ስራ ነው የምትለኝ ክበበው እንዴት ስራ አይደለም ነው የሚርሶ ወይስ እንዴት ሊሆን ይችላል ክበበው ሊሆን ይችላል እኔ ስለማላቅ ነው ምን አለ ህብረት መስርተን ህብረት ፈጥረን እንደዚህ በህብረት ለመስራት ፍቃድ ለመጠየቅ አስበናል እንደዚህ ጭራሽ አዎ ህብረት ፈጥረን በህብረት ለመስራት ጭራሽ ማህበር ህብረት ፈጥራችሁ ማህበር ልትመሰርቱ ነው አይ እንዶ አሁን ልጅ እንዶ እስቲ አሁን ማን ይሞት እንደው ህብረት ፈጥረን ማህበር ፈጥረን አንድ ላይ ሆነን እንደው ተሰብስበን ህብረት ልንመሰርት በህብረት ልንሰራ ነው ስትል ትንሽ እንኳን አታፍሩም የኔ ልጅ ትንሽ እንኳን አታፍሩም ትንሽ እንኳን አይሰቀጥታችሁም እንደዚህ በላችሁ ስትሉ እንዴት አልገባኝም ምን እንዴት ትለኛለህ የኔ ልጅ ምን እንዴት ትለኛለህ ግበው ስማ ልንገርህ እንደው በአሁኑ ሰዓት እቺ ኢትዮጵያ አገራችን በአሁኑ ሰዓት ኢትዮጵያ ሀገራችን ስማ በአሁኑ ሰዓት ሁለት እንደው በህብረት ሆኖ አንድ ላይ ሆኖ እጅ ለእጅ ተያይዞ የሚሰራላት ሰው እንጂ የምትፈልገው በህብረት ሆኖ የሚያስቅላት ማመቻ አጣች ብለህ ነው ይሁንና እስቲ ለማንኛውም እንዴት ነው ታዲያ ስራ አዎ ምንም አይልም ስራ መቼም ምንም አይልም ጥሩ ነው ያው ሰው ይስቃል እስካሁን ይስቃል አዎ ይስቃል መቼም ያው ስራ ሆነ ከይሳይ ጥሩ ነው አንተም ታስቃል አዎ እኔም መቼም እንግዲህ ስራ ነው አስቃለሁ ያው ያሳቁ እንደው የኔ ልጅ እንደው ምን እኔ ወጣችሁ እንደው ምን ይበጃችሁ ምን እንዴት ትለኛለህ እንዴ ይሄው አንተም ስታስቅ እነሱም ሲስቁ አንተም ስታስቅ እነሱም ሲስቁ ይሄው አንድ ላይ ተያዛችሁ ስትሳሳቁ ስምንተኛው ሲደረሰላችሁ እንግዲህ ምን ይወጣችሁ ይሆን ምን ይበጃችሁ ይሆን የኔ ልጅ ምን ይበጃችሁ ይሆን አልገባኝም ተረበው ባይገባ ይሻላል ሊገባም አይችልም በፊት ያልገባ ሰው ያውን እንዴት ሊገባ ይችላል የኔ ልጅ ይልቅ አሁን እሱን ተውና የመጣበት ክርስቲ ጉዳይ ካለ አይ እኔ እንኳን የመጣሁበት ጉዳይ አሁን እንዴት መስል ታባሉ መቼም እርሶ የነፍስ አባቴ ነው ያው
የነፍስ አባቴ እንደመሆኑት መጠን ደግሞ መቼም የሰራሁት ጥፋት ካለ ወይም ኃጢአት ወይም ነው ሳላቅ በስተት አውቄም በድፍረት የሰራሁት ካለ ለርሶ ነው መንገር ያለብኝና ለርሶ ነግሬ ደግሞ ያው ንስሐ ለመግባት ነው የመጣሁትና ይፍቱኝ ነው ምለው አባቴ ይፍቱኝ አዎ ይፍቱኝ ይፍቱኝ አይ የሌላው አነሰና እኔንም ልታስቀኝ መጣ እንዴት ምን አጠፋው አባቴ ምን አጠፋለብኝ ከበሞ ከዚህ በላይ ምን ታጠፋለህ ምን አጠፋው ትለኛለህ እንዴ ይሄው ሰንበታትል አመት ባላትል ቀናትል ማታትል ሽማግሌ አሮጌት ህፃናትል ያዳምን አምሳያ ዘር ሁሉ አንድ ላይ ሰብስበ እየተሳለክበት እንደዚህ መሳቂያ መሳለቂያ አድርገው ከዚህ በላይ ምን ታጠፋለህ ከበቦ ከዚህ በላይ ምንድነው የምታጠፋው ምን አጠፋው ትለኛ አትበለኝ እንደዚህማ ወይ እኔ እኮ ይፍጠኝ ልፍታዝ ብለህ እንዴ ታሪገን ነው መፈታ እኔ ልጅ እንዴ ታሪገን ነው መፈታ ቆይ ውሉን አጥፍተው ውስብስብ አድርገው ስታበቃ እንዴ ታሪገን ነው መፈታው እኔ ይኸውልህ ይሄ ከኔ በላይ ነው ከበጣሪ ጋር አታጣላይ ይሄ ከኔ ታቂኔ በላይ ስለሆነ አንደኛው እዛው ስትሄድ ወይ ተፈታለህ ወይ እንደ ፍጥርጥር በቃ አው ሰና ከበቦ ልንገር አይደለም እውነቴን ነው ማለት መጽሐፉ ምን ይላል ከበቦ እውነቴን ነው ማለት ወየውልሽ አንቺ አሃዛብ ሆይ ወየውልሽ ማን ያልከው ስራ ኮሜዲ ወየውልሽ አንቺ ኮሜዲ ሆይ ወየውልሽ አንቺ አሃዛብ ከንቱ ኮሜዲ ሆይ ወየውልሽ ህዝቤን ሰብስበሽ በላው ላይ የምትሳለቂበትን በሙሉ በስተመጨረሻው ኮሜዲኖ ውስጥ አስገብቼ እቆልፍብሻለሁ ያለው ይሄ ነው በቃ እኔ አትፈታተኝ ከመሙ በቃ እኔ ስራ ይልስራበት ልትፈታተኝ እንዴ የመጣው ምን አረኩ የከመሙ ፎንጂ አይ እኔም ስራ ይልስራበት አንተም ወደ ጉዳይ ሂድ በቃ ሂድ ሌላም የመጣውበት ጉዳይስ አለኝ አባቴ ምንድነው እንደዚህ አይነት ነገር ቆኔ አልፈልግም ከመሙ በቃ ቢቀርብኝ ይችላል አትፈታተኝ በቃ ወደ አይ ቁም ነገር ነው መቼም ስላቅ አይደለም ቁም ነገር ነው አው የመጣውበት ምክንያት ሌላው ደግሞ አሁን በቅርቡ ወደ አሜሪካን ሀገር ለመሄድ አስቤ ነበር አሜሪካ አዎ አሜሪካ ወይ የጥሩ ነው አሜሪካን ይሄ ቆንጆ ነው ጥሩ ነው እና ምንድነው ለሸኘኝ ነው ወይ አይ አረ ሸኙኝ ሳይሆን እኔ እንኳን አመጣጤ መቼም ያው አሜሪካን ለመሄድ በቅርቡ ዲቪ ሞልቻለሁ ዲቪ ይሄ እንዲቀናኝ የርሶ መቼም ጸሎት ትንሽ ይረዳኛል ብዬ ነውና እባክዎት ሌት ከቀን በጸሎቶት መሃል እኔና ጸልዩልኝ ለማለት ነው የመጣሁት አባት ከበው እሱ ነገር ይሄ አሜሪካን ያልከው ነገር ያው በሎተሪ አልነበረም እንዴት በጠሎት ሆነ እንዴ ተቀይሮ ሞኝ ነለካ ልበል ራስን ልትፈታተን ነው የመጣው ልበል እስቲ አሁን በጠሎት ይርዱኝ ትለኛለህ እኔ መምር
የእግዚአብሔርን መንገድ እንጂ የአሜሪካንን መንገድ ያሳያል ያለ ሰው አለ አሁን እስቲ ነገረኝ ይሄው ነው በቃ ይሄው ነው ከበቦ ይሄው ነው በቃ ወደ ጉዳይ እኔም ስራ ይልስና በቃ እሺ ከበቦ እንዳትታቂ አትጥፋ በቃ ያልከ ጠይቀኝ አዎ በጠልወቷን ይርዱኝ አይ ከበቦ አሜሪካ ልትሄድ በእኔ ጠልወት የአውሮፕላን ትኬት አረከው እንዴጠልወት እውነት አሁን እንደው እኔ መምሪ አሁን አሜሪካን የሚኬደው በጠልወት ቢሆን ኖሮ መጀመሪያ ለራሴ አልጠልይም ነበር እንዴ